ሰላም ጤና ይስጥልኝ ውድ የአውታር ሚዲያ ቤተሰቦች ዛሬ በ8ኛ ክፍላችን ተገናኝተናል። ባለፉት ክፍሎቻችን ስለ አንድነት መነሻ ከተፈጥሮና ከእንስሳት ስለምናገኘው ትምህርት ከሃይማኖት መጻሕፍት እንዲሁም ዓለምን አንድ ካደረጉ ታላላቅ ሰዎች ታሪክ ተነስተን ብዙ አውርተናል፣ ብዙ ተምረናል። ታሪክን አውርተናል፣ ፍልስፍና እንዳስተናል። ዛሬ ግን ከታሪክ መጻሕፍትና ከሐሳብ ዓለም ወረድ ብለን ወደ ዕለታዊ ህይወታችን እንገባለን። ጥሩ ይህ ሁሉ እውነት ነው። ነገር ግን እኔና እናንተ በቤታችን፣ በስራ ቦታችን፣ በማህበረሰባችንና በሀገራችን ውስጥ አንድነትን በተግባር እንዴት እንገነባለን? እንዴት እንገነባለን ለሚለው ወሳኝ ጥያቄ አራት ቀላል እጅግ ኃይለኛ የሆኑ እርምጃዎችን እንመለከታለን። አንደኛውና ትልቁ የአንድነት እርምጃ እውነተኛ አድማጭ መሆን ነው። ዛሬ በዓለማችንም ሆነ በሀገራችን ትልቁ ችግር ሁሉም ሰው መናገር እንጂ ማዳመጥ አለመፈለጉ ነው። ፈጣሪ ሁለት ጆሮና አንድ አፍ የሰጠን ከምንናገረው ጥፍ እንድናዳምጥ ነው። ነገር ግን እኛ የምናዳምጠው የሌላውን ሰው ሐሳብ ለመረዳት ሳይሆን መልስ ለመስጠትና ለማሸነፍ ብለን ነው። ከትዳር አጋራችን፣ ከሥራ ባልደረባችን ወይም የተለያየ ሐሳብ ካላቸው ወንድሞቻችን ጋር ስንወያይ እስኪ እሱን ስሜት ልረዳው፣ እሱ ባለበት ቦታ ቆሜ ልየው የሚል የርህራሄ ልብ ካላደረብን ፈጽሞ አንድ መሆን አንችልም። አንድነት የሚጀምረው እኔ ብቻ ነኝ ትክክል ከሚለው የትዕቢት መንደር ወጥተን የሌላውን ሰው ህመምና ሐሳብ በክብር ስናዳምጥ ነው። ሁለተኛው ተግባራዊ እርምጃ በልዩነታችን ላይ ሳይሆን በሚያመሳስለን ነገር ላይ ማተኮር ነው። የሰው ልጅ በተፈጥሮ 99% የሚያመሳስለው ነገር አለው። ሁላችንም እንራባለን፣ ሁላችንም ሰላም እንፈልጋለን፣ ሁላችንም ልጆቻችን ደህና ትምህርት ቤት ገብተው የተሻለ ህይወት እንዲኖራቸው እንመኛለን። ስንደሰት እንስቃለን፣ ስንጎዳ እናለቅሳለን። ደማችን ቀይ ነው፣ የምንተነፍሰው አየር አንድ ነው። ነገር ግን እኛ 99% የሚያመሳስለንን ትተን 1% የሆነውን የቋንቋ፣ የብሔር ወይም የፖለቲካ አመለካከት ልዩነት ላይ ተንጠልጥለን እንጣላለን፣ እንገዳደላለን። እስከመቼ? ለ60 ለ70 ዓመት ጥለነው ለምንር ምድር ለምን ብለን እንጣላ? በአንድ ቤት ውስጥ ያሉ ልጆች እንኳን የተለያየ ጣት አሻራና ባህሪ ያላቸው። ልዩነት የተፈጥሮ ውበት እንጂ የጦርነት ምክንያት አይደለም። ባለፈው ክፍላችን እንደጠቀስኩላችሁ በአንድ እጅ የተዋቀሩ 5 ጣቶች አሉን። ግን በአንድ ምሰሶ የቆሙ ናቸው። አንዳቸውን ቆርጠን ልንጥላቸው አንችልም። ምክንያቱም ስጋችን ናቸው። ቢቆዝሉ ቢገሙም አንጥላቸውም፣ ይዘናቸው እንኖራለን። አንድነታችንም ልክ ሌላውን ሰው እንደዚህ መጠበቅ አለብን። ሶስተኛው ነጥብ የማህበራዊ ሚዲያ አጠቃቀማችን ማስተካከል ነው። ዛሬ በዘመናችን ትልቁ የጦር ሜዳ ፌስቡክ፣ ቲክቶክ እና ዩቲዩብ ሆነዋል። ስልካችን ሰው ከሰው ማገናኛ መሆኑ ቀርቶ ሰውን ከሰው ማጋጫ መሳሪያ ሆኗል። አንተም ሆንክ አንቺ አንድም ፖስት ሼር ከማድረጋችሁ በፊት ወይም ኮሜንት ከመጻፋችሁ በፊት ራሳችሁን አንድ ጥያቄ ጠይቁ። ይህ አሁን የማደርገው ነገር ሰውን አንድ ያደርጋል ወይስ ይከፋፍላል? ፍቅርን ይዘራል ወይስ ጥላቻን? እሳት ሲነድ ቤንዚን ይዞ የሚሮጥ ሰው ማህበረሰቡን ያጠፋል። የጥላቻ ንግግሮች አናጋሪ ሰዎችን በጀብላ የሚሰርቡ ቪዲዮዎችን እንመልከት። ሰዎችን በጅምላ የሚሰርቡ ቪዲዮዎችን አንመልከት። እኛም አንሳተፍ። አንድነታችን የምንጠብቀው እጃችን ላይ ካለው ስልካችን መሆኑን አንርሳ። አራተኛውና የመጨረሻው ይቅርታና ትህትና ነው። በአንድ ቤት ውስጥ መጋጨት፣ መኮራረፍና ቅር መሰኘት አይቀርም። ነገር ግን ትልቁ ድክመት ጥፋትን አምኖ አጥፍቻለሁ ይቅርታ ለማለት መክበዱ ነው።
ይቅርታ መጠየቅ የደካማነት ምልክት አይደለም። ይልቁንም ከራሴ ወይም ከኢጎ እና እልህ ይልቅ ከግለሰቡ ጋር ያለኝን ግንኙነትና ሰላም ይበልጥ ከፍ እንዲል ያደርገዋል። የሀገራችንን ትልቁ መድኃኒት ይሄው ነው። ያለፈውን ቁስል እየነካካን ወደፊት መሄድ አንችልም። አንዱ ሌላውን ይቅር ሳይል ቂምን በልብ አቅፎ አንድነት አይመጣም። ይቅር ስንባባል አንድ እንሆናለን። እንግዲህ ይህንን ከተገነዘብን የአንድነት ስራ ከፖለቲከኞች ወይም ከሌላ አካል የሚጠብቅ ሳይሆን እያንዳንዳችን በቤታችንና በህሊናችን የምንጀምረው የቤት ስራ ነው። በቀጣይ በ9ኛ ክፍላችን እንገናኛለን። የአንድነት ጠላት ምንድነው የሚለውን በጥልቅ እናያለን። ሰውን የሚለያየው ሰይጣን ነው ወይስ ድህነት ወይስ የራሳችን የገነባነው የውንነት የሚለውን እናያለን። ይህ የሰው ልጆች መጥፎ በሽታና የመፍትሄ መንገዶችን ይዤላችሁ እመጣለሁ። ይህንን የለውጥ ጉዞ አብረን እንድንቀጥል ቪዲዮውን ላይክ በማድረግ ይህ መልእክት ለሚያስፈልገው ሁሉ ሼር በማድረግና ሰብስክራይብ በማድረግ ቤተሰብን ሁን። አብረን ውቅያኖስ እንሁን። አንዲት ታላቅ አገርን ገንባ።